ቤተሰቦች ሀይሚና ቡራ ዛሬ መዝናናቱን ዱባይ ላይ ጀምረውታል። ፎቶ በሀይሚ ቤት ተለቋል። ቪዲዮ ደግሞ ማታ ይለቀቃል። ላይክ እና ሰብስክራይብ እያደረጋችሁ አበረታቷት። ይችን ቅመም ሁለት ቁም ነገረኞች በቃላቸው የሚገኙ ምርጥ ጥንዶች ትላላችሁኝና እንግዲህ መዝናናቱ ዛሬ ተጀምሯል። ትናንትና እንዳያችሁት ሀይሚዬ ትንሽ ቁርጥንጥ እያለች ነበር የሴቶች ነገር ላይ ስለሆነች ማለት ነው። ያንን ደግሞ ሴቶች ትረዱታላችሁ፣ ታውቁታላችሁ ስሜቱንና ዛሬ በአዲስ መንፈስ ነገ ሙሉ ለሙሉ ይተወኛል እያለች ነበረ። መዝናናት ተጀምሯል። በነገራችን ላይ ማለት ነው አሁን የመጡበት ሰዓት ትንሽ የሚያናድደውና የሚያስጠላው ነገር ለመዝናናት ብዙ አይመችም። ገባችሁ አይደለ? ለምሳሌ ያው የጾም ሰዓት ስለሆነ ብዙ ጊዜ ሆቴሎች ዝግ ናቸው። ቀን ላይ ብዙ የሚዝናና ሰው የለም። ማታ ላይ በኢትዮጵያ ከ12 ሰዓት በኋላ ነው። እንደገና ደግሞ የነሱ ወዳጅ ዘመድ፣ አድናቂ፣ እህት፣ ወንድም፣ እናት፣ አባት ራሱ ብል ማጋነን አይሆንም። ሀይሚና ቡራን በጣም ብዙ ሰው ነው የሚወዳቸው ከኛ ጀምሮ ማለት ነው። እና እነዚህን ሰዎች ለማግኘት እንኳን ሰዓቱ የጾም ሰዓት ነው። ብዙ ጊዜ ሌሊት ላይ ያው ምግብ ምናምን ይጠቀማሉ፣ ከዛ ቀን ላይ ይተኛሉ። እንደዛ ነው ሰዓቱና እነሱን ለማግኘት ራሱ የማይቻልበት ሰዓት ነው። የምሬ ነው የምላቸው። ብዙ ሰዎች ነበሩ በውስጥ ላይ የጠየኳቸው ለምን አታገኟቸው ፎቶ ላኩልን ከእነሱ ጋር ሆናችሁ ምናምን ስላቸው አልቻንም፣ በቃ ጊዜው የጾም ሰዓት ነው፣ እኛ ስራ ተዛ ደግሞ እንቅልፍ አለ ምናምን እያሉ ነበረ። ችግር የለውም። ቀጣይ ላይ ስመጡ ግን በሰፊው እንደሚቀበሏችሁ እርግጠኛ ነኝ። በአሁኑ ደግሞ ቡራ ያው ቃሉን ጠብቆ ሀይሚዬን ይዟት ሄዷል። የተግባር ሰዎች ፈጣሪ ባላችሁበት ይጠብቃችሁ፣ ትልቅ የደረጃ ላይ ያደርሳችሁ። ሌላ ምንም ልል አልችልም። ቢሆንም አሉ ያው ዱባይ ማለት በዱባይ ባሉ ሰዎች ብቻ የተገደበች አይደለችም። በጣም ብዙ የተለያየ ሀገር ሰው የሚኖርባት ናት። ለመኖሪያ ደግሞ በጣም ምቹ ናትኝና አሉ የሚዝናኑ ከእነሱ ጋር ያው ፈታፈሽ እያሉ ነው። ግን ሆቴሎች ምግብ መብላት እንኳን ቢፈልጉ አሁን ዝግ ናቸው። ታውቃላችሁ አይደለ? እና በዚህ ሰዓት ምግብ ምናምን አይታሰብም። ሰው ደግሞ ሲዝናና ይርበዋል ምናምን እና ምቹ ባይሆንም ባለፈ ቡራ የመጣ ጊዜ ነበረ በጣም ምቹ፣ ሙቀት ራሱ አልጀመረም፣ በጣም ብርድም አልነበረም። እና ግን ቢሆንም ሶኬ ችግር የለም። ሀይሚ ተመችቷታል። በቃ ዱባይ መምጣቷ እንዴት ብዬ ልንገራችሁ፣ በህይወቴ የተደሰትኩበት ቀን ነው። እኔ ከመወዳቸው ሰዎች ጋር ሆኜ የትም ምን ውስጥም ብገባ እደሰታለሁ እያለች ነበረ ለቡራ። ትናንትና አይታችኋል አይደለ? ዛሬ ደግሞ ያው ታውቃላችሁ አሳቤ አንቺ ነሽ፣ በጣም ምርጥ ሀገር ነሽ የሚል ዘፈን ጋብዛለ ዱባይን ፖስት አርጋታለች ማለት ነው ሀይሚዬና ምችት ይበላችሁ። ዋናው እናንተ ምችት ማለቱ ነው፣ መመቸቱ ነው ለእናንተ። ሲቀጥል ደግሞ ቡራም ደጋግሞ ብሏል፣ እኛም ማግኘት የምትፈልጉ ዌልካም ብሏል፣ ጋብዟል። ግን ደግሞ ችግሩ አሁን የጾም ሰዓት ላይ ስለሆነ ብዙዎች ስራ ላይ ናቸው። ብዙዎች ታውቃላችሁ። ብቻ ይህንን ለእናንተ አላብራራም። ስራ ያለባችሁ ታውቁታላችሁ። ያው ነው እኔ ስራው ባይመለከተኝም ማለት ነው። ገባችሁ አይደለኝ? ያው ዱባይ ስላልሆነ ነው። ለማንኛውም ችግር የለውም። ቀጣይ ላይ በብዙ በሰፊው እንደሚቀበሏችሁ እርግጠኛ ነኝ። ቡራና ሀይሚ ሁለት ቅመሞች እርግቦች ማለት ነው። ፏፈሽ ብትንትን በሉ፣ ይመቻችሁ፣ ተደሰቱ። ነገ ሌላ ቀን ነው በማለት ቤተሰቦች ላይክና ሼር አድርጉ። ሀይሚንም አበረታቷት። ቪዲዮ ሀይሚ ቤት ነው የሚለቀው።